ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር ዘላለም መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ስናይ አሁንስ ጓጉተናል ከሞት ያዳንከንን በዓይናችን ልናይ ፊት ለፊት ስናይ የእግዚአብሔር ቃል ሲናገር መዝሙር 116 ቁጥር 15 ላይ የቅዱሳኑ ሞት በእግዚአብሔር ፊት የተከበረ ነው ይላል። በቅዱስና አገልግሎ በቅዱስና ኖሮ ወደ አባቱ የሚሄድ የተከበረ ነው ማለት ነው። ሞት ቢኖር በሞት ቢለይም የተከበረ ነው። እንዲሁም በሕይወትም በምድር ላይ ቢኖርም የተከበረ ነው። ማን የተከበረን ቅዱስን በቤቱ ላይ ስለጋበዛ ማን ያ ነፍስ ማለት ነው። ያ ነፍስ ያ ሰው የተቀደሰ የተባረከውን የሰማይ የምድርን ቁልፍ የያዘው ቁልፍ ያለው ከፍቶ ሊሰጣ የሚችል ሊዘጋ የሚችል ሁሉ ማድረግ አቅም ያለን ቅዱስ ልዑልን እግዚአብሔርን በቤቱ ላይ የጋበዘው በቤቷ ላይ የጋበዘ ነፍስ የጋበዘች ነፍስ ብትሞትም በእግዚአብሔር ፊት የተከበረ ነው። ብትኖርም በእግዚአብሔር ፊት የተከበረች ናት። ቢሞትም በእግዚአብሔር ፊት የተከበረ ነው። ብንሞትም በእግዚአብሔር ፊት የተከበረ ነው። በምድር እንዳላችሁ መከራ አለባችሁ ብሎ እግዚአብሔር አምላክ አስጠነቅቆ ቀድሞ ተናግሯል ማለት ነው። እንዲሁም ልባችሁ አይታወክ፣ በእኔ ላይ ኢመኑ፣ በአባቴ ቤት መኖሪያ አለ። ትልቅ መኖሪያ አለ። የተሻለ መኖሪያ አለ። የተሻለ ደስታ አለ። የተሻለ ህይወት አለ። ይሄንን ለመቀበል ትጉ ነው ያለ። ይሄንን ለመቀበል ከእኔ ጋር ተስማሙ ብሎ እግዚአብሔር አምላክ አስቀድሞ ተናግሯል። ነኤታችን ምስራች አገልጋይ ዘማሪት ከዚህ ዓለም በሞት መለየቱ በጣም ያሳዝናል። ስጋ ከስጋ ሲለይ ያሳዝናል ማለት ነው። ነገር ግን የተሻለውን ነው፣ የተሻለ ቤት ነው፣ የተሻለ ነገር ነው። ለማየትም ለመቀበልም የሄደችው አንቀላፍታለች እንጂ አልሞተችም። እግዚአብሔርን የግል አዳኝ አድርጉ። እግዚአብሔር አምላክ በሰጠው እድሜ እግዚአብሔር አምላክ በሰጠው ጤና እግዚአብሔርን አገልግሎ የእግዚአብሔርን ፍቃድ አገልግሎ እግዚአብሔርን የሚፈራ እግዚአብሔርን የሚፈራ ልብ እግዚአብሔርን የሚፈራ ማንነት በቤቱ ላይ ካለ የተሻለ መቀበል አይቀርም ማለት ነው። ይሄ የማይቀራ ነው። እግዚአብሔር አምላክ በገነት ላይ ያኖር ቤተሰቦቹም እግዚአብሔር አምላክ ቤተሰቦቹም እግዚአብሔር አምላክ ያጸናና ማጸናናትን እንመኛለን። የቅዱሳን ሞት በእግዚአብሔር ፊት የተከበረ እንደሆነ ቃሉ ይናገራል። ስለዚህ በቃሉ መጸናናቱን ሁላችን የምንሄደው እዛ ነው ማለት ነው። የምንሄደው እዛ ነው። ይሄ ምድር የኮንትራት በእንግድነት የተቀመጠ ነው። ብዙዎቹ ይሄ ያልገባና ይሄ ምስጢር ሳይገባ በብዙ መንገድ ጊዜውን በብዙ ነገር ጊዜውን በብዙ አሳብ ጊዜውን ያባክናል። ሞት ተናግሮ አይመጣም። አንድ ቀን መምጣቱ ግን አይቀርም። እንደ ሌባ በድንገት ኢየሱስ ክርስቶስ ሲጠራ ኢየሱስ ክርስቶስ ምን እንደ ሌባ እመጣለሁ አለ እና እኛም ደግሞ እንዲሁ በድንገት እንነጠቃለን አንድ ቀን ማለት ነው። ስለዚህ ነፍስ የእግዚአብሔር እንደሆነች ነፍሱ እግዚአብሔር እንደሆነ አንቺ እግዚአብሔር ልጅ እንደሆንሽ አንተ እግዚአብሔር ልጅ እንደሆንክ ማወቅ አለብህ።
በሱ እግር ስር መውደቅ አለብሽ። ለሰረሽን ኃጢአት ለሰረክን ኃጢአት ንሳ መግባት አለብሽ። የምትሄጂበትን መንገድን ማስተካከል አለ። የሚሄድበት ይሄ በኮንትራ ነው የተቀመጥኩት። ይሄ እንግድነት ነው የተቀመጥኩት። የሚሄድበትን ነገ እንደሆነ ዛሬ እንደሆነ ከሰዓት በኋላ እንደሆነ አላውቅም። ስለዚህ ቅዱስ እግዚአብሔር ያውቀዋል። ሊቀደስ በቅዱሱ በእግዚአብሔር ፊት ሊውደቅ ራስን ልስጣ ልግዛ ብላችሁ ዛሬ ሆናችሁ ብታስቡና ዛሬ ሆነን ብናስብ ለሁላችንም ይጠቅመናል ማለት ነው። ለሁላችን እግዚአብሔር አምላክ ሲፈጥር የሱ እስትንፋሽ ነው። አንዱን ወይ ወደ ሌላ ወይም አንዱን በሌላ መንገድ አልፈጠረም ማለት ነው። እሱ የፈጠረው ሁሉንም በአንድ አፈር ነው። እንዲሁም ደግሞ እስትንፋሽ የራስን እፍ ብሎ ነው ሰው ያደረገው። ሰውን ስለፈጠርኩኝ ተጸጸትኩ ብለዋል እግዚአብሔር አምላክ። ስለዚህ እኛ ጠማማዎች ነን፣ እኛ ኃጢአተኞች ነን፣ አመፀኞች ነን። ነገር ግን እንደ ያላመፀን እኛ እንደ ጻድቅ ራሳችን የምንቆጥር ሰዎች ብዙዎች አለን። ዛሬ ሆነሽ እቴ ቢታስብና ምትሄድበትን መንገድን ብታመቻች መልካም ነው። ላንቺ መልካም ነው፣ ላንተ መልካም ነው ማለት ነው። እግዚአብሔር አምላክ እያንዳንዳችን እንደሰራን ስራ ዋጋውን ይሰጣል። ስለዚህ ሁላችንም ኃጢአተኞች ነን። ይቅር በይ አባ ብለን በእግዚአብሔር ፊት መውደቅ እንዲሁም የምንሄድንበትን መንገድን አውቀን የዚህ መንገድ ለማስተካከል ብንጨክን መልካም ነው። እግዚአብሔርን የግል አዳኝ አድርጎ የተቀበለ የዳነው ነፍስ በምንም ነገር ላይ አይሰጋም ማለት ነው። ስጋት አይኖርም ማለት ነው። የሚሄድበትን ስለሚያውቅ እኔ የሚሄድበትን አውቀዋለሁ፣ የምትሄድበትን ታውቀዋለሽ። ስለዚህ እያንዳንዳችን ዛሬ ሆነን በተለያየ መንገድ በተለያየ ሀሳብ ላይ ጊዜውን ከማባከን የእግዚአብሔርን ሀሳብን ይዘን ብንጓዝና ትእዛዝን ለመጠበቅ ብንጨክን የምንሄድንበትን መንገድን አውቀን መጨከን ግዴታም ነው ማለት ነው። ግዴታም ነው። ዓለም እንዳታልል፣ ሰይጣን እንዳታልል፣ ስጋ እንዳታልል ማለት ነው። የስጋ ሞት እንዳንሞት ማለት ነው። የስጋ ሞት እንዳንሞት በመንፈስ ልንሞት፣ በመንፈስ እግዚአብሔር አምላክ አንድ ቀን ይወስዳል፣ አንድ ቀን ይመጣል። እርግጠኛ ሁኝ። አንዳንድ ሞትን እያወቃን በቃ ሞት የሚመጣው የሚገባው የሚወስደው የማይመስል ሰዎች አለን። እንሞታለን። ግን ስንሞት ወዴት ነው የምንሄደው? ስንሞት ወዴት ነው የምንሄደው? ምስራች እንግዲህ አገልጋይ ዘማሪት ማለት ነው። እንግዲህ አይታችሁ ከሆነ የቀብር ስርዓት ማለት ነው። እንዴት በሰው ዘንድም ይኸውላችሁ በሰው ዘንድ ምስክርና ያገኘው በእግዚአብሔር ዘንድም የመሰከረላት ነው ማለት ነው። በሰው ዘንድ የተመሰከረላት በእግዚአብሔር ዘንድም የተመሰከረላት ነው። እሷ እኮ በቤተሰቦች ዘንድ፣ በቤተ ክርስቲያን ዘንድ፣ በአገልጋዮች፣ በጓደኞች ዘንድ ምስክርና አግኝታለሽ ማለት ነው። ሰማዩም እንዲህ ነው ደመቅ አድርጎ የሚቀበለው፣ መላእክቶች ይቀበለዋል። እግዚአብሔር አምላክ ያዘጋጀውን ስፍራ ያስወርሳል። ለምን? በኖረቻት እግዚአብሔር አምላክ በሰጠው በልጅነቱ የጉብዝናው ጊዜው ላይ በእግዚአብሔር ተጠቅማለች፣ አገልግላለች፣ ንስሐ ገብታለች። አምላክህን ፍትን ፈልጋለች። ከእግዚአብሔር ጋር ተስማምታለች። ከእግዚአብሔር ጋር የተስማማ ከእግዚአብሔር ጋር የታረቀ እግዚአብሔር አምላክ አይጥልም፣ በፍጹም አይጥልም። በፍጹም እግዚአብሔር የማይጥል አምላክ ነው።
የማይረሳ አምላክ ነው፣ የማይቶ አምላክ ነው። ስለዚህ ልባችሁ አይታወክ ያለው ቅዱስ እግዚአብሔር በቤታችሁ ላይ ጋብዙ። የቅዱሳን ሞት በእግዚአብሔር ዘንድ የተከበረ እንደሆነ ቃሉ ይናገራል። በሌላ ቪዲዮ እስከ ስንገናኝ ልዑል እግዚአብሔር ይጠብቃችሁ። ተባረኩ፣ ተጸናኑ በቃሉ። እግዚአብሔር አምላክ ያጸናናችሁ።